مرحبا እንኳን ደህና መጣሽ እንኳን ደህና ቆያችሁ ድምጽሽ አይሰማም በዚህ ነው ወይ መታነቢው እንኳን ደህና ቆያችሁ ማንም በል ተስኒም ጀማል نعم تسنيم جمال ስንተኛ ክፍል ነሽ ተስኒም ወደ 6 ቢገርም ነው ግጥሙን ማን የጻፈው ተስኒም እኔ ነኝ እኮ ማን እየነገረሽ የጻፍሽው ማን ነሽ ማን የነገረሽ ማለት ይፈልጋል ውድድሩ ነው ውድድሩ ነው እህቴ ናት ከዚያ ግጥሙንስ ሐሳቡን እኔ ነኝ የግጥሙ ርዕስ ምንድነው ይድረስ ለታላቁ መሪን ታውቃቸዋለሽ ከዚህ በፊት ግጥም ተወዳድረሻል ትምህርት ቤት ውስጥ የትምህርት ቤት ተማሪ መጋቢት 28 መጋቢት 28 የድላችን ቀን ይከበር ዘላለም በሀገራችን ታውቂያለሽ መጋቢት 28 ትምህርት ቤቱን ለምን እንደተባለ ታውቂያለሽ አለቀ እሺ ተስኒም የስድስተኛ ክፍል ወደ 6 ነው ያለፍሽው ከ5 ወደ 6 እድሜሽ ስንት ነው አልሽን 11 አመት እሺ አቅርቢ መጀመር ትችላለሽ ተስኒም እሺ ይድረስ ለታላቁ መሪ ሚንበር ቲቪ ነበር ላንቱ ግጠም ያለኝ ለናትና ለአባቴ ኡምራንም ቢያምረኝ ከተነሳው አይቀር ላንቱ ብሶቴን መናገሩ ሳበኝ በትናንሽ ጣቶቼ ለመጻፍ በእሬን ሳነሳ እንባ ተናነቀኝ ብሶቴን ላንቱ ላወሳ አንቱ ያላህ ነብይ ስንቷለ ሳይርባው ሳይጠማው የሰው ችግር የሰው ስቃይ ማየቱ የሚያምረው ከበደል ከስቃይ ከችግሩ ከቅርቡ ብነሳ ጀነት ምግብ አለ ብሎ ሞትንም ተመኘ ከረሃብ የተነሳ ደብተሩን በቦርሳው ይዞ በመሄጃው ሰዓት ይዞ የሄደ የወንድሙን ስጋ ለዲኑ መስዋዕት አንዱ አላህ ፍጥረት ጠንካራ በዲኗ 9 ልጅ ባንድ ቀን ለዲኗ የምትሰዋ ፍልስጤማዊው ሐሰን አንድ ሌሊት ሲቀር ለ3ኛ አመቱ በረሃብ ሞተ ምግብን በማጣቱ የፍልስጤም ሀገር የጋዛዎች መንደር ልጆቿን የምትሰዋ ለእስልምናዋ ክብር ያ ረሱላህ ሰለላሁ ዐለይሂ ወሰለም ከእስልምናዬ ሊያስወጡኝ ቆንጅናዬንም ሊገፉኝ መማሪን ጠልተውት ኢልሜን ሊያስጥሉኝ የእስልምናዬ ውበት ሂጃቢ መሆኑን ዘንግተው ትምርቴን ከሂጃቢ ማስበልጥ መስሏቸው ሂጃቢን ሊገፉኝ በትምርት ያስፈራርተው በአላህ እርዳታ እጅ አልሰጣልኳቸው ሐመር በየቦታው ሲጠጣ አባወራ ሁሉ ሰክሮ እየመጣ ህፃን ባላጠፋው ጥፋት ሲበተን ሜዳ ላይ በረሃብና በጥማት ይወድቃል ጎዳና ላይ ቁርአንን ሁሉ ሲያቃጥሉ በዳይነታቸው ሊነግራቸው ሙሉና አቃጥሉ ዛሊሚንን አስቀረው ኢነላሃ ወመላኢከቱሁ ይሰሉና አለ ነብይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰለም ተስሊማ ብሎ አላህ እንዲህ ያለቃቸው እነሱ ግን ያጣጥሉታል ዘንግተው እንደሚጽፍባቸው ውሸት ከእውነት ገዝፎ ፍትህ ካለም ላይ ተገፎ የእርሱን ስም ሊያጎድፉ ቆርጠው ተነስተው የጀሃነም እሳት እንደሚጠብቃቸው ዘንግተው በዳዮች አንቱን ድንጋይ አስሮ መዋጋት ሳያውቁ ውስጣቸውን በጅህልና እያሞቁ ስቃያችንን በውስጣችን እያሳመቁ እኛ ግን እናወሳዋለን ለአላህ በሩቁ የኛ ተስፋ አላህ መሆኑን ዘንግተው ለዝና ሲሽቀዳደሙ እኛን ተበዳይ አድርገው ምን ጊዜ መጠጊያችን አንድ አላህ እሱ ነው ንጉስ ነን ለሚሉት ሁሉ ንጉስ የሆነው ተስፋችን እሱ ነው የኛ ማሊከል ሙልክ ከችግር በኋላ ምቾት አለ ያለን አምላክ አንድም አጋር የሌለው ተመላኪ አምላክ አንድም ቢጤ የሌለው ያለማቱ ጌታ አርሽን የፈጠረው እስልምና ምን ጊዜም ለኛ ንግስናለው ሁሉን ሰሚና ተመልካች የሆነው ጌታችን ጥሎ አይጠለንም ያሳየናል ሐቃችን ያ ሐቢቡና ብዙ ማውሳውት ነበርኝ ልቤንም በበደል እያደሙኝ ቃላቶች ግን እዚህ ጋር ገደቡኝ ሹክራን ጨርሰሻል ተስኒም አመሰግናለሁ